የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ልጆች፣ ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አምላካችን እግዚአብሔር ምሕረቱን ቸርነቱን አብዝቶ ያለፈውን ጊዜ በሰላም አሳልፎ በእድሜያችን ላይ እድሜን ጨምሮ ይችን ዕለት ይችን ሰዓት በቅዱስ ቃሉ እንድንባረክባት እንዲያስተምረን፣ እንዲመክረን፣ እንዲባርከን፣ እንዲቀድሰን በቅድስናው ስፍራ ስላገናኘን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበትን ያደለን እርሱን እንድናገለግለው በፊቱ እንድንበረከክ ኃይል ጉልበት የሰጠን ለዘላለሙ ጸንተን እንድንኖር ቀጥተኛ እምነትን የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በአማላጅነት ዘወትር የማትለየን ወላዲተ አምላክ ድንግል ማርያም ምስጋና ይድረሳት። የመስቀሉ በረከት ከሁላችን ጋር ይሁን። የቅዱሳን የጻድቃን የሰማዕታት የነቢያት የሐዋርያት ጸሎታቸው በረከታቸው ረድኤታቸው ከሁላችን ጋር ይሁን። ወመሰለ ሎሙ በምሳሌም ነገራቸው። በወንጌሉ ሲነበብ እንደሰማነው በሉቃስ ወንጌል ምዕራፍ 12 ከቁጥር 16 ላይ ካህኑ እንዳነበቡልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ በዙሪያው ለነበሩት ሕዝብና ለቅዱሳን ሐዋርያት እንደነገራቸው እንዳስተማራቸው ነው የሰማነው። በቅዳሴው መሃል ላይ ነው ያለነው። መውጣት መግባት አይፈቀድም። በያላችሁበት የቆማችሁ እንዳላችሁ አረፍ ማለት የምትፈልጉም አረፍ ብላችሁ ብዙ ደቂቃዎችን አንወስድም። የተነበበውን ወንጌል አጽንዖት ለመስጠት ያክል ነው። በሥርዓተ ቤተ ክርስቲያናችን በቅዳሴው ሥርዓት ላይ ተጽፎ እንደምናገኘው ካህኑ ወንጌሉን ካነበበ በኋላ ወንጌሉን የሰሙት ምዕመናን በአግባቡ መረዳታቸውን ማረጋገጥ፣ በሚገባ ተርጉሞ ማስረዳት ተገቢ መሆኑን ያዛልና በዚያ ምክንያት ነው ጥቂት ደቂቃ ወስደን ልናስተምር በፊታችሁ የቆምነው። እንዲያስተምረን እንዲመክረን አምላካችን እግዚአብሔር ፈቃዱ ይሆንልን። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በብዙ ቦታ በቅዱስ መጽሐፍ ላይ በምሳሌ ያስተምር ነበር። ምሳሌውም የሚያስተምርበት ምክንያት ይረዱት ዘንድ በሚገባቸው ቋንቋ በሚረዱት ሁኔታ ለማስተማር ነው። ለምሳሌነት ብዙ ነገሮች ተጠቅሰዋል። ገበሬ የሚለውን ብዙ ጊዜ በቅዱስ መጽሐፍ ላይ እናገኘዋለን። ምክንያቱም በዚያ ዘመን ታታሪነት፣ ባለጸግነት፣ ጉብዝና የሚለካው በመልካም ገበሬነት ስለነበረ ነው። እንደዚሁ የገበሬ መሳሪያ የሆኑት ማረሻው፣ ሞፈሩ፣ ቀንበሩ፣ ብዙ ነገር ከእርሱም ጋር አብረው የሚያገለግሉት በሬው ይጠቀሳሉ። እነዚህ ሁሉ የአገልግሎት ምሳሌ ስለሆኑ ነው። በአገልግሎት ፍሬ ውጤት የሚያመጡ በመሆናቸው ነው። ገበሬው ብቻውን አይደለም አገልግሎቱን
የሚያገለግለው የሚከውነው። ለአገልግሎቱ አጋዥ በሬው አለ፣ ማረሻው አለ፣ ቀንበሮ አለ። አለበለዚያ መሬቱ ዝም ብሎ እሺ ብሎ ስለማይታረስ ማለት ነው። ስለዚህ እያንዳንዳቸው በምሳሌ የተነገሩ አሉ። ቅድም እንኳን በወንጌሉ ሲነበብ እንደሰማችሁት ቁራዎች ተነስተዋል፣ የምድር አበቦች ተነስተዋል። ብዙውን ጌታ በምሳሌ ያስተምር የነበረው የሰው ልጆች ብዙ ጊዜ እግዚአብሔር ይናገራል፣ ሰው ግን ምን አይልም? አንድ ላይ በሉኝ እስቲ። ሰው ምን አይልም? አያዳምጥም ማለት። አሁን ዛሬ የምናስተምረውን ትምህርት ብዙ መምህራን ደጋግመው አስተምረውት ሰምተናል፣ ብዙ ጊዜ ተናግረናል። ነገር ግን ገና ነገም ምን እንላለን? እንናገራለን። የሰው ልጅ ትልቁ ችግሩ ማስተዋል ስለሆነ ማለት ነው። አምላካችን እግዚአብሔር ለሁላችንም ማስተዋልን እንዲያድለን ፈቃዱ ይሁንልን። በምሳሌ የነገራቸው ባለፈውም ሳምንት ተነጋግረን ነበር። አትጨነቁ የሚል ነበር። የሰው ልጆች ይጨነቃሉ፣ ለብዙ ነገር ይጨነቃሉ። አየሩን በገንዘባቸው ይገዙት ይመስል ዕድሜውን፣ ጤናውን፣ ሁሉን በራሳቸው ያደርጉ ይመስል ሁላችንም እንጨነቃለን። ነገን እናገኘው እንኑርበት አንኑርበት ስለ ነገ እንጨነቃለን። በወንጌሉ ላይ እንደሰማችሁት ጌታ አንድ ባለጸጋ ነበረ ብሎ በምሳሌ ያመጣዋል። ይህ ባለጸጋ በአንድ ሀገር ሲኖር ሕዝብ ወደደው፣ አገር ተቀበለው፣ መሬት አገኘ፣ እንደ ልቡ መስራት ቻለ፣ ብዙ ሀብት ንብረት መሰብሰብ ቻለ። ሁሉ ነገር ተመቻቸለት። እግዚአብሔር ሰውን መልካም አደረገለት። ጤና ሰጠው፣ ጉልበት ሰጠው፣ ዝናቡን ከሰማይ አወረደለት፣ ፀሐዩን አበራለት። እነዚህ ሁሉ ካልተሟሉ ሰው ባለጸጋ ሊሆን አይችልም። ጤና ከሌለው ሰው መስራት አይችልም። እግዚአብሔር አየሩን ሰላማዊ ካላደረገው መውጣት መግባት እንችላለን ወገኖች። በእኛ የሚሆን ነገር አለ? ያለ እግዚአብሔር የሚሆን ነገር የለም። እግዚአብሔር ሁሉን አመቻቸለትና ተመቻችቶለት ባለጸጋ ሆነ። ምርቱ በዛለት። ያለፈው ዓመት ምርት ጎተራው ሙሉ ሆኖ ሳለ እንደገና ዘንድሮም ደግሞ ሌላ ምርት፣ ሁለተኛ በምርት ላይ ምርት ሆነለት። ይህ ሰው ግን ምን አይነት ሰው ነበረ? ስላለፈውም የማያመሰግን ባለፈውም ሀብት ሲያከማች የነበረው እግዚአብሔርን ባለማመስገን በአግባቡ አልነበረም። የእግዚአብሔር ያልሆነ ባለጸግነት ይላል እዛ ላይ። ከእግዚአብሔር ያልሆነ ባለጸግነት ምን ማለት ነው? እግዚአብሔርን የማያመሰግን ነበር። ይሰራል እንጂ ለራሱ እንኳን ምግብ እንኳን አይበላም ነበር። ገንዘብ ማከማቸቱን እንጂ ለራሱ መልካም ልብስን እንኳን አይለብስም ነበር። የአምናው እህል ለዘንድሮ እንዳለ እንደተከማቸው ነው። ስለዚህ አዲሱን ምርት የሚያስቀምጥበት ጎተራ አልነበረውም። ስለዚህ እንዲህ አይነት ስስታም የሆኑ ሰዎች፣ ለራሳቸው እንኳን የሚሰስቱ ሰዎች፣ እግዚአብሔር በሰጣቸው ልክ እግዚአብሔርን የማያመሰግኑ ሰዎች ሰነፍ ይባላሉ። ምን ይባላሉ? ንገሩኝ እስቲ። ምን ይባላሉ? ሰነፎች ይባላሉ። ትልቁ ስንፍና እግዚአብሔርን አለማሰብ ነው። እግዚአብሔርን አለመመስገን ነው። ፀሐዩን የሰጠውን፣ ደመናውን የጋረደውን፣ ዝናቡን የሰጠውን፣ ጤና የሰጠውን፣ ሰላም የሰጠውን፣ በረከት የሰጠውን፣ ምድር የሰጠውን እግዚአብሔርን አለማመስገን ምን አሰኘው? ሰነፍ አለው። እርሱ ግን ያለውን የተከማቸውን ትቶ ሌላም ደግሞ ለማከማቸት
ተዘጋጀ። በዚህ ሰዓት ምን ሆነ? ከሀብቱ ብዛት የተነሳ ተጨነቀ። ሌላ ጎተራ መስራት አለብኛል። ያለውን ቦታ ሙሉ ስለሆነ ጎተራ መስራት አለብኝ። ሌላ ጎተራ ሊሰራ ወጣ ውረድ ውስጥ ገባ። በዚህ ጊዜ ጌታው መጣና የነፍሱ ጌታ፣ የጤናው ጌታ፣ የሀብቱ ጌታ፣ ሁሉን የሰጠው ጌታ፣ የሕይወቱ ጌታ መጣና ምን አለው? በዛሬው ዕለት ነፍስህን ካንተ ምን ይሏታል? ይወስዷታል አለው ይላል። እርሱ ግን ምን ይል ነበረ? አዎ ነፍሴ ሆይ ብይ ጠጭ እላታለሁ ወደፊት። አዎ ሀብቴን አሁን እስከ መጨረሻው አከማችና ወደፊት 1000 ዓመት ይኖር ይመስል ለዘላለም ይኖር ይመስል አዎ ለዘላለም ትኖሪያለሽ ትደሰቻለሽ ብዬ እላታለሁ እያለ ነበረ። አዎ ነገር ግን በዚያች ሌሊት ነፍሱን ምን አሏት? ወሰዷት ይላል። ቅድም ዲያቆኑ ሲያዜምልን እንደነበረው ተዘከር እግዚኦ ከመ መሬትንህነ ሰብእሰ ከመ ሳዕር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። ሰው እንደ ሜዳ አበባ ነው፣ ዛሬ ታይቶ ነገ እንደሚጠወልግ መሬት ነው። ከመ መሬትንህነ ወሰብእሰ ከመ ሳዕር መዋዕል፣ እንደ ሳዕር ነው፣ ዘመኑም እንደ ሳዕር ነው። ዛሬ የምታዩት ይኸውን ትላንትና ለምልሞ የነበረው ሳዕር በውጫችን የምናየው በጓሯችን በደጃችን የምናየው ዛሬ አለ? ዛሬ የለም እንኳን ኖቬምበር ላይ ዲሰምበር ስንገባ ደግሞ እንደምታዩት መሬቷ ዛፉ ሁሉ ያ የለመለመ ቅጠል በሙሉ ይረግፋል ማለት ነው። የሰው ዘመኑ እንዲህ ነው አለ። ይህንን ሳያስብ ታዲያ ይህ ሰው እግዚአብሔርን ሳያመሰግን በስርዓቱ አክብሮ እግዚአብሔርን የሰጠውን አምላኩን ሳያመሰግን ሌላ ሊሰበስብ ተነሳ። በዚህ ጊዜ ነፍስን እወስዳታለሁ አለው ይላል። ወገኖቼ ይሄ ለእኛ ትልቅ ትምህርት ነው። እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን ጤና፣ እግዚአብሔር በሰጠን ሀብት እግዚአብሔርን ልናመሰግን ያስፈልጋል። በኑሯችን እግዚአብሔርን ልናከብር ያስፈልጋል። በኑሯችሁ እግዚአብሔርን አክብሩ ነው የሚለው። በቤታችን ማዕዱን እንዴት አድርገን ነው የምናቀርበው? እንግዲህ ብትበሉ ብትጠጡ ሁሉን ለማን ክብር አድርጉት ይላል ቅዱስ ጳውሎስ? ለእግዚአብሔር ክብር አድርጉት ይላል እኮ። የምንበላውን የሰጠን እኮ በልተን እግዚአብሔር ልናመሰግነው ነው። ገንዘብ የሰጠን እኮ እንዳንራቆት ነው። ሀብት የሰጠን እግዚአብሔር እኮ የተቸገሩ ሲለምኑን እንድንሰጥ ነው። መለገስ መቻል እኮ ቀላል አይደለም። ለጋስነት እኮ እግዚአብሔርን መምሰል እኮ ነው። እግዚአብሔርን መምሰል የሚባለው እኮ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለው እኮ ቅዱስ ጳውሎስ። እግዚአብሔርን የምንመስለት በሰጭነት እኮ እግዚአብሔርን እንመስላለን። የተራበ በማብላት እኮ እግዚአብሔርን እንመስላለን። በማመስገን እኮ መላእክትን እንመስላለን። ስለዚህ ይህንን እንድናስብ ነው። ቁራዎችን ተመልከቱ። እነርሱ አይፈትሉ፣ አይዘሩ፣ አያጭዱ። ነገር ግን ከዓመት እስከ ዓመት እሱ ምን ይላቸዋል? ይመግባቸዋል። የሜዳ አበቦችንም ተመልከቱ። ሜዳዎችን ተመልከቱ እንዴት በአበባ እንደሚያስጌጣቸው። እነዚህ ነገ ዛሬ ከመሬት አሉ፣ ነገ ወደ እሳት ይጣላሉ። እነዚህን እንኳን ያረሳቸው እናንተንማ እንዴት ይረሳችኋል? ስለምንም አትጨነቁ፣ ስለ ነገም አትጨነቁ። እናንተስ መጨነቅ ያለባችሁ ስለምንድን ነው አለ? እናንተም ውስተ ህሱ ርስተ መንግሥተ ሰማያት፣ እናንተስ የሰማያዊትን መንግሥት ፈልጉ፣ ሌላው እንዲሁ በቸርነቱ ይጨመርላችኋል አለ ጌታ። ወገኖቼ ከዚህ ቃል የምንማረው እግዚአብሔር ያልሰጠን ነገር የለም። ከሌለን ነገር ያለን ነገር እጅግ ብዙ ነው። በእጃችን ላይ ያለ እግዚአብሔርን የምናመሰግንበት ብዙ ነገር አለ።
አይናችንን መግለጥ ነው። አይነ ህሊናችንን መግለጥ ነው የሚያስፈልገው። ጤናው ሀብት ነው ወገኖቼ፣ ሰላሙ ሀብት ነው። እንደዚህ እኮ እንደኔና እንደናንተ ተረጋግቶ መቀመጥ የሌለበት ቦታ አለ። አዎ በሰላም መተኛት የሌለበት እኮ ቦታ አለ ወገኖቼ። ዛሬ ወገኖቻችን እኮ ያላቸውን ነገር አይደለም መብላት መጠጣት፣ አዎ መጠለያ መሸሸጊያ አጥተው እኮ በየስደቱ በየሸለቆው እኮ ወድቀው የሚገኙ እኮ ብዙ ወገኖች አሉ። ለኛ እግዚአብሔር እኮ ብዙ ነገር ነው ያደረገልን። አዎ ምን እንዲሰጠን ነው አሁን እግዚአብሔርን የምናስጨንቀው? የጎደለም ካለ እሱ ይሞላልናል። ማመስገን ሲኖር እኮ ጎደሎ የሚባል ነገር የለም ወገኖቼ። አዎ እግዚአብሔርን ማመስገን ሲኖር እኮ ሌላውን ማየት የሌላውን ሀብት መመኘት የለም። አሁን እኛ እኮ የምንጨነቀው እገሌ ይህንን አድርጎ እገሌት ይህንን አድርጋ፣ እነገሌ እዚህ ቦታ ደርሰው፣ እነገሌ እንዲለብሰው፣ እነገሌ እንዲህ መኪና እየነዱ፣ እነገሌ እንዲህ ቤት እዚህ አይነት ቦታ እየኖሩ። ለሰው እኮ የሚያስፈልገው ጥቂት ነው ብለዋል እኮ ጌታ አይደል? አንቺ ግን በከንቱ ምን ትያለሽ አላት ማርታ። ትደክም ያለሽ የሚያስፈልገው ግን ምን አለ? ጥቂት ነው። መጠለያው የሚያስፈልገው ጥቂት ነው። ልብሱም እኮ በልካችን እኮ ነች። አዎ ጥቂት እኮ ነው። እሷ ነው ወዳችንንም እኮ መጥኖ ነው እግዚአብሔር የፈጠራት። ሁሉ እኮ መጠን አለው። እኛ ግን በከንቱ ነው የምንጨነቀው። ስለዚህ ዋናው የጌታ ትምህርት በምሳሌም የነገራቸው በዚህ ዓለም ያለ ባለጸግነት ከንቱ መሆኑን፣ ባለጸግነታችንንም በአግባቡ መሆን እንዳለበት፣ አዎ እግዚአብሔር የሰጠንን በአግባቡ ልንጠቀምበት እንደሚገባ አባቶቻችን በምሳሌ ይነግሩናል። ይህንን ትምህርት ወደ አዳም ይወስዱታል። አዳም እግዚአብሔር የሰጠውን ያችን የለመለመች ገነት፣ ያቺ መልካም የሚሰማባት ቦታ፣ ለጆሮ መልካም ለዓይኑ መልካም ሁሉም መልካም አድርጎ ሰጥቶት እግዚአብሔር። ነገር ግን እርሱ ምን ይፈለገ? ምን ፈልጎ ከገነት ወጣ? ንገሩኝ ትምህርቴ እንዲጨርስ። አዳም ከገነት የወጣው ምን ፈልጎ ነው? ምን ፈልጎ ነው? አምላክነት ፈልጎ። አምላክ ልሁን አለ። በእጁ ያለውን በዛ እያመሰገነ መኖር ሲገባው በዚያ በክብር ላይ በጸጋ ላይ ጸጋ ሰጥቶት፣ አዎ ያንን የመሰለ ጸጋ ክብር ሰጥቶት፣ ነገር ግን እርሱ ምን ልሁን አለ? አምላክ ልሁን አለ። በዛ የተነሳም ከክብሩ ተዋረደ ይላል። አዎ ለዛ ነው እኛም ዛሬ ያለንን ነገር ይዘን እግዚአብሔርን ማመስገን፣ በተሰጠን ነገር በእያንዳንዷ ነገር አምላኬ ሆይ እግዚአብሔር ሆይ አንተ ቸር ስለሆንክ፣ አንተ ይቅር ባይ ስለሆንክ፣ አንተ መሐሪ ስለሆንክ ኃጢአቴን በደሌን ሳትመለከት ለዚህ ክብር አብቅተኸኝ፣ አዎ ለአንተ አንተን የማመሰግንበት ምን አንደበት አለኝ? በአንተ ፊት የምቆምበት ምን ሕይወት አለኝ? ብለን እግዚአብሔርን አዎ ልናመሰግን ሲገባ እኛ ስለሌላ ስለምናስብ፣ አዎ ወገኖቼ ያለንን ነገር ልናጣ ስለምንችል ቃሉ የሚነግረን ባለን ነገር ማን እንድናመሰግን ነው? እግዚአብሔርን የምናመሰግንበት አስተዋይ ሕሊና፣ በጎ ልቡና፣ መልካም አንደበት እንዲሰጠን ፈቃዱ ይሁንልን።